ላይክ ማርጉ ሰብስክራይብ ማርጉ የደውሉን ምልክት አይጫኑ ግድ የለም በሚሰሙት ምስክርነት ግን ሰው ይባረኩበት ይጠቀሙበት የቀድሞ ባለቤቴ የልጆቼ እናት ናት ይሄ መረሳት የሌለበት ነው እህቴ ናት በጌታ እህቴ ናት በጣም ያስደስተኛል እንሳስብ ዘማሪ ናት አገልጋይ ናት እነዚህ ሶስት ነጥቦች ልድገምላችሁ አንደኛ ነገር የልጆቼ እናት ናት እህቴ ናት መረሳት የሌለበት ከምንም በላይ ደግሞ አገልጋይ ናት ዘማሪ ናት ሶ በጣም ነው ማከብራት አሁን በትዳር ሆነን ቢሆን ኖሮ እንኳን ወደ ጌታ ብንሄድ እዛ ትዳሬ አይኖርም እዛ ሚስቴ አይደለችም እዛ እህቴ ነች ስለዚህ ዘላለም ውስጥ እህቴ ነች ማለት ነው ስለዚህ እሱ ሊቋረጥ አይችልም በምንም አይነት አለመግባባት በምንም አይነት ቻሌንጅ ውስጥ ብናልፍም ኖሮ ማለት ነው ሶ በጣም ማከብራት ሴት ስለሆነች እህቴ ስለሆነች ኦፍ ኮርስ በቻሌንጅ ውስጥ አልፈን በብዙ ተግዳሮት ውስጥ የከፋት ጊዜዎች አሉ ግን ያ ትላንት ውስጥ ነው ያለው እንኳን 9-10 አመት አይደለም ለምን አንድ አመት አይሆንም ስለ ቁጥሩ ብዙ ማይንድ አላደርግም የትኛውም እንትን በይቅርታ መፈታት ስላለበት እኔ ራሴን ወደ ኋላ ተቻለ ወደ ኋላ መተው ብቻ ሳይሆን አገልግሎቷን አፕሪሺየት አደርጋለሁኝ ፌስቡክን የምትከታተሉ ሰዎች እሷ ዝማሬዎች ሲወጡ ዩቲዩብ ላይ መዝሙር ስትለጥፍ አንዳንድ ሰው ግራስኪ ጋቡ እንደናንተ ተጣልታችሁም እሷ መዝሙር እንትን ትላለን ኖ ያልተግባባንበት ነገር ትላንት ላይ ቀርቷል በይቅርታ የተዘጋ ነገር ወይም ደግሞ እኔ ቢያንስ የራሴን አቃለሁ ይቅርታ እንዳደረኩና ፈውስም ያመጣልኝ ያ ነው እና ለዛ ነው ዛሬም ድረስ አገልግሎቷን እህትነቷን የልጆቼ እናትነቷን መቀበለ ወይም ደግሞ ሪስፔክት ማድረጋት ለዛ ነውና አንዳንድ ሰዎች እኔን ያስደሰታችሁ መስሏችሁ እሷን ለማሸማቀቅ የምትናገሩት ነገር ዛሬ ላይ ጥሩ የሆነ ነገር ለነገራችሁ ፈልጋለሁ ታቀቡ ብታቆሙ ይሻላል ከኔም ጋር ከልጆቼም ጋር ከእግዚአብሔርም ጋር ነው የምትጣሉት አታስደስቱኝም እሷን ስላሸማቀቃችሁ አታስደስቱኝም እሷን ስለሰደባችሁ ስለሷ ክፉ ስላወራችሁልኝ ወይም ስላወራችሁ ምደሰት እንዳይመስላችሁ ማለት ማንኛውም በሷ ላይ የሚመጣ ውርደት የኔ ውርደት ስለሆነ ማለት ነው ምክንያቱም በመካከላችን ልጆች አሉ ትዳሩ እንኳን ቢያበቃ ማለት ነው ሶ በጣም በተተና ለነገራችሁ ፈልገው ነገር ምንድነው ዛሬ ላይ ያ ነገር ስለሌለ ያለው መቃቃር ኦሬዲ የአመታት ጉዳይ ስለሆነ ፕሊስ ዲስሪስፔክት ማድረጋችሁን አቆሙ እሷን ለማስደሰት እኔ ዲስሪስፔክት እኔ ለማስደሰት እሷን ብታደርጉ ይሄ በጣም ብዙ ርቀት የሚያስኬዳችሁ አይደለም ኦሬዲኛ የፈታነው ነገር እናንተ መልሳችሁ ልትገምዱት ብትሞክሩ ይሄ ትክክል አይደለም ባይሆን ወደ ጥያቄዎቻችሁ መሄድ ይችላልሁኝ ምክንያቱም ዲቴል ወይ የተፋታንበትን ሰኞ ለት እንትን ብላኝ ከዛ ማክሰኞ ሮብ ለት እንትን ካደረገች በኋላ ቤቢ አልነግራችሁም ማንንም ሰው አይነግራችሁም እንደዚህ አይነት ዲቴል አልነግራችሁም የጓዳ የወጥ እንትን ያስፔዛ ጉዳይ ላወራችሁ አልችልም እንደኔ ዲቴል ውስጥ አልገባ ግን አንደማቀው ነገር የትኛውም ሪዝን ለፍቺ ልክ አይደለም በቃ ለራስሽ ተፋተሽ ልትለኝ ትችላለህ በየሄለ ባለፈው ቪዲዮ ላይ ኖ ለኔ ተጠቀምኩበት እኮ ያልኩ አይደለም ነገር አይ ሞክራለሁ ካልከኛው ወንድሜ ላስቆም አልችልም መጋጋጥ መላላጥ በህይወት መክፈል ከፈለ ምናልባት አንዳንዴም እንደኔ ድለኛ ሳትሆን ወደ ጌታም ልትሰበሰብ ትችላለህ ምክንያቱም ንስሐ ገባለሁ ብለህ አስበህ ከሆነ ይሄን ነገር ያደረከው በንስሐና ብዙ ጊዜ የምናገረው ነገር አለ በኃጢአት መካከል ጊዜ ላይ ኖርና ልትሰበሰብ ትችላለህና አይ ብለህ በልህ ከገባህበት ጎአሄድ ይሄንን ላስቆም አልችልም መምከር የምችለው ነገር አቅሜን ያለኝ ተጠቅሜ ግን መመክር ግን ልትከተለው የማይገባ ቻሌንጅ ነው በጣም የተጋነነ በጣም ትልቁ ኃጢአት ብዬ ለነገር አይችልም ትልቅ ኃጢአት የለም ሁሉም ባለፈው ፌስቡክ ላይ ያስቀምጬላችኋለሁ ሁሉም ኃጢአት በእግዚአብሔር አይን ኃጢአት ነው እሱ ትልቅ እንትን ትንሽ ያለው የለም አንዳንዶች የተለያየ ግንዛቤ ያላችሁ ምንም ችግር የለም ልንወያይበት እንችላለን በዚህ ላይ አንድ ማቀው ነገር ግን ምንድነው ማሸማቀቅ አትችሉም ወደ ኋላ እየተመለሳችሁ ኦኬ ወደ ጥያቄያችሁ ሊድ 2-3 ጥያቄዎች አሉ ወይም መልስ ወደሚገባቸው ነገሮች መሄድ ፈልጋለሁ የመኖሪያ አድራሻውን አስመልክቶ የሚሰጡ ኮሜንቶችን እሰማለሁ ልጆቻችሁን ጥለህ ወይም ልጆችን ጥለህ አንተ አሜሪካ ፏት ላለህ ተዝናናለህ እሷም አሜሪካ ልጆቿን ጥላ ተዝናናለች ምን ትላለች ኖ በመጀመሪያ ነገር ይሄም ብዙም ኮንሰርን ሊያደርግህም አይገባም ሊያስጨንቅህም አይገባም ነበር እንግዲህ የግለሰቡ እንትን ነው ግን በጣም እንቆቅልሽ ፈጥሮብኛል በጣም ካልክ ግን በመትከሳይ ነገር ትከሰሳለች በመትከሳት ነገር እኔ መከሰሳለሁ ያላወቀው ነገር ልጆችን ጥለ ስትል ልጆቿን ጥላ ነው እዚህ ያለችው ልጆቿን ጥላ ስትል ልጆችን ጥዬ ነው ያለሁት ግን ሁለታችን ምናቀው ምክንያት አለ ለእናንተ ልነግራችሁ የማንችል ልጆቹ በዚህ ሰዓት ኢትዮጵያ ውስጥ መሆን ያለባቸው ኢትዮጵያ ውስጥ ማደግ ያለባቸው የራሳችን ምክንያት አለ መምጣትና ወደዚህ ደግሞ ወይም እኛ መሄድ ካለብን ደግሞ
እኛ ወስነን ወላጆቹ እኛ ስለሆነ የሚያገባን ምን እናደርገው ነገር አለ። ግን ይሄን ያህል ጥያቄ ፈጥሮብ እኛ እነሱን ሳንወድ እነሱን ጥለን አይደለም እዚህ ያለው። እሷ ከ6 ዓመት በላይ እዚህ ያለች እውነት ሳትወዳቸው ሳትናፍቃቸው ወይም ደግሞ ጠልታቸው አይደለም። የራሷ ምክንያት አላትና እሱን ላንተ ግልጽ ማድረግ ላንቺ ግልጽ ማድረግ ላይኖርብን ይችላል። ግን ብዙ ቤተሰቦች ከልጆቻቸው ተለያይተው የሚኖሩበት ሚሊዮን ሪዝን አለ። በተለያዩ ዓለማቶች ያያየው ነበር እንደውም አንዳንድ ፕሮግራሞችን ሰሞኑንና ተገደው ፈልገው በተለያየ ምክንያት ሰዎች ከቤተሰባቸው ተነጥለው የሚኖሩበት ሁኔታ ስላለ ይሄንን ያነሳችሁ እሱ ልጆቹን ጥሎ ምናምን የሚለው ነገር ብዙ አያስኬድም። ልጆቿን ስለማትወድ አይደለም፣ የራሷ ምክንያት አላት። ሌላው ኑሮ አስተካክለን እነሱን ለማምጣት ምናምን ይሄም አይደለም። እንደዚህ አይነት ግምት ውስጥና ወሬ ውስጥ ባትገቡ ደስ ይለኛል። ግን ምላሽ ሰጥቻ እንዴ መደምደሚያ መስጠት ስለፈለኩ ነው። ያን ያህል ኑሮ አስተካክለን ከዛ እነሱን ለማምጣት ዋጋ እየከፈልን ነው አይደለም። መጀመሪያ ልጆቼ ሁለቱ አሜሪካዊ ናቸው። ኦሬዲ የአሜሪካን ዜግነት አላቸው። ምንም ዋጋ ከፍዬ ለነሱ ብዬ እንትን ብዬ ማመጣቸው አይደለም። እሷም አትላችሁ እና ይሄንንም ብታርሙትና በሰው ቤት ውስጥ መገመት እና መናገር ብታቆሙ ደስ ይለናል። በጣም እንወዳቸዋለን። ሁሉ ጊዜም ኤቭሪ ሰከንድ እናፍቃቸዋለን። ግን የህይወት መንገድ የህይወት ተግዳሮት በዚህ ውስጥ ለጊዜው እንድናልፍ አድርጎናል። ነገ የሚያመጣውን ደግሞ መልካም ነገር ደግሞ እኛ መልካም ነገር ኤክስፔክት የምናደርገው የነገ ደግሞ መልካም ነገር ደግሞ እንመሰክርላችኋለን። ችግር የለው። ሌላው ደግሞ የአገልግሎትን ሁኔታ እየተናገራችሁ ነው። እሷ እንደዚህ ልጆቿን ጥላ ትዳሯን ፈታ ታገለግላለች። እንዴ አታፍርም እንዴ አያፍርም እንዴ ደግሞ ሲዘምር ምናም ሊመክር ሊሰብክ ሲነሳ ደግሞ እንትን ብሎ ኖ ወንድሜ እህቴ አንዴ ነገር ትዳሩ ፈርሷል። ከዛ በኋላ ብዙ አመታት ተጉዘናል። እኔን በተጠይቀኝ የራሴን በተጠይቀኝ ባለፈው በተለያዩ ቪዲዮዎች ላይ ደግሜ ተናግሬዋለሁኝ። ከትላንት በኋላ ነገ መተዋል በህይወቴ ወደ አገልግሎት ተመልሻለሁ። ከብዙ መላላጥ በኋላ ይሄን እንዳትረሳ ቤተክርስቲያኔ ማገልገል ጀምሬያለሁ። ሙሉ ወንጌል ቀጠና 2 ሙሉ ወንጌል ኮተቤ ሙሉ ወንጌል እኔ ቃልዮት ያገደችኝ እስኪመስል ቃሊቲ ሙሉ ወንጌል የተባለ ነበር። እንደውም ብዙ ያገለገልኩ ወደ መጨረሻ ወደ አሜሪካ የመጣሁትና የተለያዩ የሙሉ ወንጌል ቤተክርስቲያኖች ተመልሼ እንዳገለግል እግዚአብሔር እድልን ሰጥቶኝ መታደስ ሆኖልኝ ቆሜያለሁ። እሷም ወደ አገልግሎት መታለችና አታፍርም እንዴ ደግሞ ስታገለግል ስትዘምር ምናምን አትበሉኝ። ምክንያቱም መታደስ ስለመጣ ልትከለክሉት አትችሉም፣ ልታስቆሙት ትላንት ላይ ልትመልሱን አትችሉምና አትልፉም ለማለት ነው። አንዳንድ ሰዎች ጥያቄው ግን ደግሞ እንደው በጣም out of curiosity ወይም ደግሞ ጥያቄ ፈጥሮባችሁ በቀንነት ከሆነ ደግሞ ምላሹ ይሄ ነው። ወደ አገልግሎት ሁለታችንም ተመልሰናል። መክፈል የሌለብንን ዋጋ በገዛ እጃችን ከፍለን በብዙ ነገር ውስጥ አልፈን ግን ለሌሎች ትምህርት ሆኖ ወደ አገልግሎት መታለች። በጣም በመልካም ሁኔታ ያገለገለች ለብዙዎች በረከት እየሆነች ነው። እኔም ይመስለኛል ለተወሰኑ ሰዎች በረከት እየሆንኩ ይመስለኛል። ክብሩን ግን እግዚአብሔር ይውሰድ። ሌላው እንዴት ነው እስኪ ከቤተ ክርስቲያናት ጋር ያላችሁ ነገር ሚል ነገር አለ። እሷም በአንድ ቤተ ክርስቲያን ውስጥ ያገለገለች እንደሆነ አውቃለሁ፣ እዚሁ አሜሪካ ውስጥ ማለት ነው። በጣም በረከት እየሆነች ነው፣ ለብዙዎች እየጠቀመች ነው። ቅድም እንዳልኳችሁ እንደውም አንዳንድ በረከቶቿን የራሱ ፌስቡክ ላይ ሼር እያደረኩ ነው። ስንቶቻችሁ ከተፋታችሁ በኋላ እውነተኛ ፍቅር እውነተኛ ወይም ደግሞ ሪስፔክት ታሳያ እህቴ ስለሆነች ወዳታለሁ። በሚስትነት መልሼ ልወዳት ባልችልም ማለት ነው። ግን በእህትነት ስለምወዳት አገልግሎቷን ሪስፔክት ስለማድረግ የልጆቼ እናት ስለሆነች የሷን መጥፋት ምንድነው መደምሰስ አልፈልግም። አንዳንዶች እዚህ ያህል ሄዱት እስኪ ባለቤቶቻቸውን እስኪ ገዳደሉ የደረሱ አሉ። እኔ ለምን እንደሆነ